ከኢትዮጵያ ነገስታት ሁሉ በሃይማኖቷ እጅግ የላቀች እንደነበረች በብዙ የታሪክ ጸሐፊዎች የሚነገርላት ንግሥተ ሳባ ኢትዮጵያንና የመንን በአንድነት ትገዛ ነበር። ይቺ ንግሥት በክብረ ነገሥት ማክዳ በመጽሐፈ ነገሥት ንግሥተ ሳባ ትባላለች። በወንጌል ግን ንግሥተ አዜብ ተብላ ትጠራለች። ሳባ በአክሱም አጠገብ ያለ ቦታ ስም ሲሆን አዜብ በደቡብና ምዕራብ መካከል ያለ አቅጣጫ ነው። ይህም ስም የተሰጣት ከኢየሩሳሌም በአዜብ በኩል የሚገኙ ኢትዮጵያንና የመንን ትገዛ ስለነበር ነው። ስለዚህች ታላቅ የኢትዮጵያ ንግሥት ያልተነገሩ አስደናቂ ታሪኮችን በዛሬው መርሃ ግብራችን ወደ እናንተ እናደርሳለን። ይህ ዝግጅት ለኢትዮጵያን እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ቻናላችንንም ያልተቀላቀላችሁ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ቆይታ። ንግሥተ ሳባ ከክርስቶስ ልደት በፊት ባሉት ዘመናት ከነበሩት ነገስታት በሃይማኖትም ሆነ በስልጣኔ ዋነኛዋ እንደነበረች ይታወቃል። ንግሥተ ማክዳ ንግሥተ ሳባ በሚል ስመ መንግስት በአያቶቿ ዙፋን ተቀምጣ ለ31 ዓመታት አስተዳድራለች። በክብረ ነገሥት እንደተገለጸው በመልኳ በደም ግባቷ እጅግ ያማረች በጥበብና በማስተዋል የተሞላች ነበረች። እሷም እግዚአብሔር በሰጣት ክብር ብልጥግና፣ ወርቅና ብር፣ በከበሩ ልብሶች፣ በግመሎች፣ በባሪያዎች፣ በነጋዴዎችም እጅግ የበለጸገች ነበረች። ብዛቷም እጅግ ሰፊ ነበር። በደቡባዊ ምስራቅ እስከ ማዳጋስካር፣ በስተሰሜንና በስተምዕራብ እስከ ግብጽና እስከ ኖቢያ ዳርቻ፣ በስተደቡብ ዛሬ ቪክቶሪያ ኒያንዛ እስከተባለው ባህር ነበር። ነጭ አባይ ኒያንዛ ከሚባለው ባህር ወጥቶ ካርቱም ላይ ከጣና ባህር ከሚወጣው ከጥቁር አባይ ጋር ተገናኝቶ የሱዳንንና የምስርን አገሮች ይጠጣሉ። ከክርስቶስ ልደት 1000 ዓመት ያህል ቀደም ብሎ ከነበሩ ገናና ነገስታት በምትወለደው በንግሥተ ሳባ ዘመን ከኢየሩሳሌምና ከአረብ ከግብጽና ከህንድም አገሮች ብዙ ነጋዴዎች ወደ ኢትዮጵያ ይመላለሱ ነበር። እነዚህ ነጋዴዎች ከኢትዮጵያ የሚገኘውን ልዩ ልዩ ዕንቁና አልማዝ፣ ወርቅና ሽቱም እየገዙ በየሀገራቸው ስለሚወስዱ በዚህ ሁሉ ምክንያት የኢትዮጵያና የንግሥተ ሳባ ዝና በዓለም ሁሉ ተሰማ። ንግሥተ ሳባ ጠንካራ ንግሥት በመሆኗ የንግድ መስመሩ እስከ ምስር፣ ኢየሩሳሌምና ህንድ የሚዘልቀው የንግድ ድርጅቷ እንዲስፋፋና እንዲጠናከር አድርጋለች። የንግድ እንቅስቃሴውንም የተመቻቸ ለማድረግ የሚረዷት 73 መርከቦችና 520 የግመል መንጋ ነበራት። እነኚህም በታማኝ ሹሟ በታምሪን ኃላፊነት ስር ነበሩ። በንግሥተ ሳባ ዘመን የእስራኤል ንጉሥ ሰለሞን በሕገ ኦሪት ለታቦተ ጽዮን ማረፊያ የሚሆን መቅደስ ማሰራት ጀምሮ ነበር። እሱም በተለያዩ ሀገሮች ለሚኖሩ ነጋዴዎች ለመቅደሱ ሥራ ሊጠቅሙ የሚችሉ ብርቅና ድንቅ ነገሮችን ወደ ኢየሩሳሌም እንዲያመጡ ዋጋቸውንም በወርቅና በብር እንደሚከፍል አሳወቀ። በዚህ ጊዜ ከኢትዮጵያ ወደ ኢየሩሳሌም እየተመላለሰ ይነግድ የነበረው ታምሪን የተባለው ነጋዴ ቀይ ወርቅ፣ ዞጲና ሌሎችንም የከበሩ ዕቃዎችን ይዞ ወደ ኢየሩሳሌም በመሄድ ለሰለሞን ካስረከበ በኋላ ሲመለስ የሰለሞንን ቤተ መንግስት ስነ ስርዓት ጥበቡንና ክብሩን ሁሉ ለንግሥተ ሳባ ነገራት። ንግሥተ ሳባም በጆሮ የሰማችውን በዓይኗ አይታ ለማረጋገጥ በብዙ ወታደርና ደንገጡር ታጅባ ለሰለሞን የሚያስፈልገውን ልዩ ልዩ ስጦታ በከብት አስጭና በታምሪን መሪነት ወደ ኢየሩሳሌም ወረደች። በደረሰችም ጊዜ ንጉሥ ሰለሞን በክብርና በደስታ ተቀበላት። እርሷም ከኢትዮጵያ ይዛለት የሄደችውን 120 መክሊት ወርቅ፣ እጅግም ብዙ ሽቶ፣ የከበረ ዕንቁ ሰጠችው። ሰለሞንም የተለየ ማረፊያ ቦታ መርጦ ለራሷና ለሰዎቿ ሰጣት። የሳባ ንግሥት ወደ ሰለሞን ሄደችው ጥበቡን ለማወቅ ነውና በልቧ ያለውን ሁሉ አጫወተችው። እሱም የጠየቀችውን እንቆቅልሽ ሁሉ ፈታላት። ከእርሱ የተሰወረ ነገር አልነበረም። እርሷም አስተዋይና ጥበበኛ እንደመሆኗ የሰለሞንን ጥበብ ሁሉ ሰርቶትም የነበረውን ቤተ መንግስት፣ የቤተ መንግስቱን ሥርዓትና በእግዚአብሔር ቤት የሚያደርገውን መስዋዕት ካየች በኋላ እንዲህ አለችው። ስለ ነገርህና ስለ ጥበብ በሀገሬ ሳለሁ የሰማው ዝና እውነት ነው። አንተን የወደደ በእስራኤል ዙፋን ያስቀመጠ አምላክ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዶታልና እውነትን ትፈርድ ዘንድ ንጉሥ አድርጎ ሾመ። እዚህ ላይ የተጠቀሰው የንግሥተ ሳባ አነጋገር ወደ ሰለሞን ከመምጣቷ በፊት ገና ከልጅነቷ ጀምራ ኢትዮጵያውያን ቀደምቶቿ በሕገ ልቦና ያመልኩት የነበረው በአንዱ አምላክ በእግዚአብሔር ታምን እንደነበር በግልጽ የሚያስረዳ ነው። ይህ ባይሆን ኖሮ የእስራኤልን አምላክ ስም ጠርታ አታመሰግነውም ነበርና።
ይሁንና በኢየሩሳሌም 6 ወር በቆየችበት ጊዜ ሕገ ኦሪትን በመስማትና በመማር እምነቷን የበለጠ እንዳጠናከረችውን ነው። በቤተ ክርስቲያናችንና በሀገር የታሪክ ሰነዶች ተጠቅሶ እንደሚገኘው ንግሥተ ሳባ ኢየሩሳሌም በቆየችበት ጊዜ ንጉሥ ሰለሞንና እርሷ ስለ ጥበብ ሲጠያየቁ ባደረጉት መቀራረብ ጸነሰች። ከዚህ በኋላ ልጅ መሆኑን የምትረዳበት ምልክት ስጠኝ ብላ ከሰለሞን የጣቱን ወርቅ ተቀበላ በቶሎ ወደ አገሯ ተመለሰች። የኤርትራን ባህር ተሻግራ የሐማሴን አውራጃ ማይበላ ከሚባለው ቦታ ስትደርስ ወንድ ልጅ ወለደች። ስሙንም እብነ መልክ የጥበበኛ ልጅ ብላ ሰየመችው። ይህም ከጊዜ በኋላ ተለውጦ ሚኒሊክ ተባለ። ከዚያም ጉዞዋን ቀጥላ ከመናገሻ ከተማዋ ከአክሱም ስትደርስ ደማቅ አቀባበል ተደረገላት። ንጉሥ ሰለሞን ከንግሥተ ሳባ ለመውለድ የወሰነው በሚወለደው ልጅ አማካኝነት የአይሁድ እምነት በኢትዮጵያም እንደሚሰበክና እንደሚስፋፋ አስቀድሞ ስለተገለጠለት ነበር። ስለዚህ ከላይ እንደተመለከትነው ንግሥተ ሳባ ኢየሩሳሌም ሄዳ የአንድ አምላክን እምነት አጠናክራ ከተመለሰች በኋላ እውነተኛውን አምላክ በመለአት ማምለክ ቀጠለች። ዜጎቿም ይህንኑ እምነት አጠንክረው እንዲይዙ አደረገች። ከዚህም ጊዜ ጀምሮ የኦሪት እምነት እስከ ዘመነ ክርስትና ድረስ የኢትዮጵያ መንግስት ሃይማኖት ሆኖ ኖረ። ቀዳማዊ ሚኒሊክ በተወለደ በ22 ዓመቱ አባቱን ሰለሞንን ለመገናኘት ወደ ኢየሩሳሌም ሄደ። እዚያም እንደደረሰ እናቱ የሰጠችውን ቀለበት ለሰለሞን አቀረበ። ሰለሞንም በደስታ ተቀበለው። በቀለበቱና በመልኩ ልጁ መሆኑን ስለተረዳ ስሞ ባረከው። 3 ዓመት በኢየሩሳሌም በቆየበት ወቅት በሊቀ ካህናቱ በሳዶቅ መምህርነት ሕገ ኦሪትን፣ ሥርዓተ መንግሥትን፣ የዕብራይስጥን ቋንቋ ተማረ። ከ3 ዓመት በኋላ ወደ እናቱ ንግሥተ ሳባ ሲመለስ በፈቃደ እግዚአብሔር በሳዶቅ የበኩር ልጅ በአዛሪያስ አማካኝነት ታቦተ ጽዮንን ይዞ መጣ። በዚህም ጊዜ በኢትዮጵያ የኦሪትን እምነት እንዲስፋፋና የመንግስቱንም ተግባር ለማካሄድ እንዲረዱ ከ12ቱ ነገደ እስራኤል የተወጣጡ 12000 የበኩር ወንድ ልጆችና ሌዋውያን ካህናት አብረው መጥተዋል። በዚሁ አኳኋን ወደ ኢትዮጵያ የመጣችው ታቦተ ጽዮንን አክሱም ከተማ ውስጥ ቀደም ሲል የተለየ ድንኳን፣ ቆየት ብሎ ደግሞ ቤተ መቅደስ ተሰርቶላት ኖረች። የምትገለገለው በስልጣነ ክህነት ተወስኖ በሚኖር ካህን ነው። ማንም ሰው እንዲያያት አይፈቀድለትም። ቀዳማዊ ምኒልክ ታቦተ ጽዮንን ይዞ በሰላም ወደ ኢትዮጵያ መጥቶ አክሱም በደረሰ ጊዜ እናቱ ንግሥተ ሳባና የሀገሩ ሕዝብ በእልልታና በደስታ ተቀበሉት። ወዲያውም ንግሥቲቱ ዙፋኗን፣ ስልጣነ መንግስቷን ለምኒልክ አስረክባ ነገሰችው። አዋጅም አስነገረችለት። ከጥቂት ዘመናት በስተቀር ለ3000 ዓመታት ያለማቋረጥ እስከ ቅርብ ድረስ በኢትዮጵያ የነገሱ ነገስታት ከንጉሥ ሰለሞንና ከንግሥተ ሳባ የተገኙ ነገስታት ስርወ መንግስት በመሆን የመጀመሪያው ቀዳማዊ ምኒልክ ነው። እርሱም ለ25 ዓመታት ከነገሰ በኋላ በተወለደ በ58 ዓመቱ አረፈና ከአክሱም ከተማ በስተምዕራብ በኩል በሚገኘው ቦታ በእናቱ መቃብር አጠገብ ተቀበረ። ይህም ቦታ ሳባ ቤተ መንግስት በመባል የሚታወቅ ነው። ቀዳማዊ ምኒልክ ከኢየሩሳሌም ያመጣት ታቦተ ጽዮን በኢትዮጵያ ከሚገኙ አብያተ ክርስቲያናት ቅድስተ ቅዱሳን በሆነችው በአክሱም ጽዮን ቤተ መቅደስ በጥንቃቄ ተጠብቃ ትገኛለች። ይህም ከፍተኛ ክብር ኢትዮጵያን የሃይማኖት፣ የመንግስት፣ የህግና የሥርዓት ምንጭ አድርጓታል። የጽዮን ማርያም ቤተ ክርስቲያን ደግሞ በዛሬው ጊዜ ኢትዮጵያ ውስጥ ለሚገኙት ከ35000 በላይ ለሆኑ አብያተ ክርስቲያናት የቀዳሚነት ስፍራን ይሰጣታል። ለዛሬ ወደ እናንተ ያደረስነውን ዝግጅት እዚህ ላይ ያበቃል። መርሃ ግብራችን ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ። ለቻናላችንም አዲስ የሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። በቀጣይ በሌሎች መርሃ ግብሮች እንመለሳለን። ቸር ጊዜ፣ ሰላም ያገናኘን።